ሰላም ጤና ይስጥልን። የእውነታውን የዜናና ትንተና ቻናል ተከታታዮቻችን በዛሬው እጅግ አሳሳቢና ወቅታዊ በሆነው የዜና እይታችን በቀጠናችን ላይ አዲስ የጦርነትና የዲፕሎማሲ ትኩሳት የደቀኑ ጥልቅ መረጃዎችን ይዘንላችሁ ቀርበናል። ከሰሜን ኢትዮጵያ በራያ ዘቦ ከተሰማው ተከታታይ የድሮን ጥቃትና ከህወሓት ወታደራዊ እንቅስቃሴዎች ጀምሮ በምዕራብ ኢትዮጵያና በሱዳን አስደንጋጭ ድንበር አካባቢ እስከተካሄዱ ከባድ ወታደራዊ ግጭቶች እንዲሁም የሱዳን ጦር የኢትዮጵያ አየር ኃይል የሆነችውን የቱርክ ሰራሽ አኪንጂ ድሮን መታው ማለቱንና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባን ታኮ የዘረጋውን ረቂቅ ሴራ በዝርዝር እንመረምራለን። በተጨማሪም ከካይሮ የተሰማው እጅግ ጠንካራ የጦርነት ማስጠንቀቂያ የግብጽ የውጭ ጉዳይ ሚኒስትር በኢትዮጵያ በኩል ተጨማሪ ግድቦች እንዲገነቡ በፍጹም አንፈቅድም በማለት የተናገሩበትንና ራሳቸውን ለመከላከል ወታደራዊ እርምጃ ሊወስዱ እንደሚችሉ ያበለከቱበትን ወቅታዊ ሁኔታ አጠቃላይ ትንተና ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝሩ ከማለፋችን በፊት ለዚህ ቻናል አዲስ ከሆናችሁ ሁሌም ፈጣን እውነተኛና ታማኝ መረጃዎች እናንተ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ደወል ምልክቷን ተጫኑ። ወደ ዝርዝር መረጃው እንለፍ። ወደ መጀመሪያው ዝርዝር መረጃችን ስናመራ በራያ ዘቦ የተፈጸመው የድሮን ጥቃትና የህወሓት ወታደራዊ እንቅስቃሴዎች እንመለከታለን። በሰሜን ኢትዮጵያ በራያ ዘቦ አካባቢ ከደቂቃዎች በፊት ተከታታይ የድሮን ጥቃቶች መፈጸማቸውን የአካባቢው ምንጮች አረጋግጠዋል። የጥቃቱ ኢላማና ዝርዝር ሁኔታ ጥቃቱ በተለይም በህወሓት ወታደራዊ ህንፃዎች፣ መዋቅሮችና የትግራይ ታጣቂዎች ባሉባቸው ወታደራዊ ካምፖች ላይ ያለመ እንደነበር ተገልጿል። የጥቃቱ ዋና ዓላማ በአካባቢው ዳግም ያንሰራራውን ወታደራዊ እንቅስቃሴና የኃይል ስብስብ አየር ላይ ለማክሸፍ የተደረገ መሆኑ ይነገራል። ታሪካዊ ኮንቴክስትና ስትራቴጂካዊ አንድነት በትግራይና በኤርትራ አቅጣጫ ያለው ወታደራዊ ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት ይህ የድሮን ጥቃት መከሰቱ በቀጠናው ትልቅ የፖለቲካ ትርጉም አለው። በቀደሙት ግጭቶች ወቅት የኢትዮጵያ ሰራዊት የተቃዋሚዎችን ምሽግ በመስበር ወደ ኤርትራ መዲና አስመራ አቅራቢያ እስከ 146 ኪሎ ሜትር ድረስ ደርሶ እንደነበር ይታወሳል። ነገር ግን በወቅቱ በነበሩ የፖለቲካ ውሳኔዎች ሰራዊቱ እንዲመለስ መደረጉ ይታወሳል። ወቅታዊ ስጋት አሁን ላይ በራያ ዘቦና በድንበር አካባቢዎች የሚደረጉ ማናቸውም የድሮን ድብደባዎችና የወታደራዊ ኃይል ግንባታዎች በቀጠናው ህልውናና ሰላም ላይ ትልቅ ተጽዕኖ እያሳደሩ ይገኛሉ። ከሰዓታት በፊት የደረሰንን አስቸኳይ ሰበር ዜና ይዘንላችሁ መጥተናል። በዛና ወረዳ የህወሓት ቡድን አዲስና አጠራጣሪ ወታደራዊ እንቅስቃሴ እያደረገ መሆኑን መሃል ሚዲያ ባወጣው የውስጥ መረጃ አረጋግጧል። በዚሁ መረጃ መሰረት ቀደም ሲል በሀገሪቱ ታይተው የማያውቁ 4 ነጫጭ አውቶቡሶች ሙሉ ሰራዊት ጭነው መታየታቸው ከፍተኛ ጥርጣሬና ስጋትን ፈጥሯል። ዝርዝሩን ይዘንላችሁ ቀርበናል። ያልታወቁ ነጫጭ አውቶቡሶችና የውጭ ኃይሎች እጅ ጥርጣሬን በመሃል ሚዲያ የመረጃ ዴስክ የተረጋገጠው መረጃ እንደሚጠቁመው በኢትዮጵያ ውስጥ ከዚህ ቀደም ታይተው የማያውቁና የሀገሪቱ ንብረት ያልሆኑ 4 ትልልቅ ነጫጭ አውቶቡሶች ሙሉ ሰራዊት ጭነው ሲንቀሳቀሱ ተስተውለዋል። እነዚህ የትራንስፖርት ሎጂስቲክስ ከየትና በየት በኩል እንደገቡ ያልታወቀ ሲሆን ክስተቱ የውጭ ኃይሎች እጅ አለበት የሚል ከፍተኛ ጥርጣሬን አጭሯል። የድብልብ ስልጠናና ያልታወቀው የኃይል ስብስብ አቅጣጫ አውቶቡሶቹ በሽሬ አካባቢ ዛና ወረዳ ከሚገኘው የቡድን ወታደራዊ መሰልጠኛ ጣቢያ የወጡ መሆናቸው ተገልጿል። አውቶቡሶቹ የጫኗቸው ታጣቂዎች የድብልብ ወታደራዊ ስልጠና የተሰጣቸው ሲሆን የዚህ ኃይል የመጨረሻ መድረሻ እስካሁን አልታወቀም። ይሁን እንጂ ኃይሉ ድንገተኛ ጥቃት ለመክፈት አቅዶ ሊሆን እንደሚችል ይገመታል። ማሰልጠኛው ኢላማ ሊደረግ እንደሚገባ የቀረበ ጥሪ በዛና ወረዳ የሚገኘው ይህ ማሰልጠኛ ጣቢያ አሁንም የጥፋት ኃይሉን እያጠናከረበት የሚገኝ በመሆኑ አስቸኳይ ትኩረት ተሰጥቶት ወታደራዊ ኢላማ ሊደረግ እንደሚገባ የውስጥ ምንጮች አጥብቀው አሳስበዋል። ቡድኑም የሰላም ስምምነት እያለ በጀርባ ኃይሉን እያደራጀና ያጠናከረ በመሆኑ መላው ኢትዮጵያዊና የጸጥታ ኃይሎች በማንኛውም ሰዓት ከዚህ ቡድን የሚሰነዘር ትንኮሳ በንቃት እንዲጠብቁ ጥሪ ቀርበዋል። በሌላ መረጃ በምዕራብ አቅጣጫ በኢትዮጵያና በሱዳን ድንበር መስመር ላይ የኃይል ግጭቶች እጅግ አሳሳቢ ደረጃ ላይ ደርሰዋል። በኩርሙክ አካባቢ የተካሄደው ጥቃት የሱዳን ጦር ኤስኤኤፍ በኢትዮጵያ ድንበር በኩርሙክ አቅራቢያ ተከታታይ የድሮን ጥቃቶችን ፈጽሟል። በዚህ ጥቃት በርካታ የኢትዮጵያ የጸጥታ አባላት እንዲሁም ከአርኤስኤፍ የፈጣን ደጋፊ ኃይልና ከኤስፒኤልኤም ጋር ግንኙነት ያላቸው አካላት ህይወታቸው ማለፉ ተዘግቧል። የኢትዮጵያ አየር ኃይል ምላሽና የድሮን መደብደብ የኢትዮጵያ አየር ኃይል ለተሰነዘረው ጥቃት ፈጣን የአየር ምላሽ የሰጠ ቢሆንም የሱዳን ጦር ባወጣው ይፋዊ መግለጫ የኢትዮጵያ አየር ኃይል የሆነችውን የቱርክ ሰራሽ አክንቺ ስትራቴጂካዊ ድሮን በብሉ ናይል ግዛት በዳንዳሮ አካባቢ መጣሉን አስታውቋል። የድሮኗ ስትራቴጂካዊ ጥቅም አክንቺ ድሮን እጅግ ዘመናዊና ረጅም ርቀት ተኩሳ የማጥቃት አቅም ያላት እንደመሆኗ ይህ ክስተት በሁለቱ ሀገራት ወታደራዊ ግጭት ውስጥ ትልቅ መነጋገሪያ ሆኗል። የሱዳን ጦር ይህን የድሮን መውደቅ ዜና ይፋ ያደረገበት ሰዓትና ሁኔታ በፖለቲካና ወታደራዊ ተንታኞች ዘንድ ትልቅ ጥርጣሬና ጥያቄን ፈጥሯል።
የጊዜው አጋጣሚ ወይ ደግሞ ሰስፒሽስ ታይሚንግ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወይም ዩኤን ሴኩሪቲ ካውንስል በሱዳን የአየር ክልል ላይ የኖ ፍላይ ዞን ወይም የበረራ እገዳ የመጣል ጉዳይን ለመምከር ቀጥሮ በያዘበት ዋዜማ ላይ የመግለጫ መውጣቱ በአጋጣሚ የተከሰተ አይደለም። የአልቡርሃን ስትራቴጂ ጀነራል አልቡርሃንና የሱዳን ጦር አመራሮች የአየር ክልላችን በጎረቤት ሀገር አየር ኃይል ተደፍሯል የሚል ትረካ በመፍጠር የጸጥታው ምክር ቤት በሱዳን ላይ የበረራ እገዳ እንዳይጥልና ሀገራቸው ራሷን የመከላከል መብት እንዳላት ለማሳመን ያቀናበሩት የዲፕሎማሲ ስትራቴጂ እንደሆነ ይገመታል። የመረጃ ጥረት ድሮኗ በእርግጥ ከኢትዮጵያ በኩል ወሰን ጥላ አልፋ ስለመግባቷ እስካሁን የቀረበ ገለልተኛ ማረጋገጫ አለመኖሩም ክስተቱ ለፖለቲካዊና ዲፕሎማሲያዊ ጥቅም ተብሎ የተሰራ ወይም ደግሞ ስታግድ ሊሆን እንደሚችል ጥርጣሬውን ያጎለዋል። የውስጥ የፖለቲካ ቅስቀሳ በተመሳሳይ ጊዜ የሱዳኑ የሉዓላዊነት ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን በኦምዱርማን አልካሊፋ አደባባይ በመገኘት በመውሊድ በዓል ላይ ከህዝቡ ጋር መገናኘታቸው የውስጥ ደጋፊዎቻቸውን ለማስተባበርና የፖለቲካ ቁመናቸውን ለማጠናከር እየሰሩ መሆኑን ያሳያል። በሌላው መረጃ ከካይሮ በኩል የተሰማው መግለጫ ደግሞ የቀጠናውን ውጥረት የበለጠ አጋግሎታል። ተጨማሪ ግድቦች አይሰሩም። የግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ በሰጡት ይፋዊ መግለጫ ግብጽ በኢትዮጵያ በኩል የሚደረጉ ማናቸውንም አንድ ወገን እርምጃዎች እንደማትቀበልና በአባይ ወንዝ ላይ ተጨማሪ ግድቦች እንዲገነቡ በፍጹም አትፈቅድም ሲሉ በግልጽ አስጠንቅቀዋል። የወታደራዊ እርምጃ ዛቻ ሚኒስትሩ አክለውም የግብጽን የውሃ ደህንነትና ብሔራዊ ጥቅም ለማስጠበቅ ሲባል ሀገራቸው ራሷን የመከላከል ህጋዊ መብት እንዳላት በመናገር አስፈላጊ ከሆነ ወታደራዊ እርምጃ ልንወስድ እንደምንችል አምታተዋል። የቀጠናው ህብረትና የባህር በር ውጥረት ግብጽ የሊቢያም ሆነም የሱዳን መከፋፈል በብሔራዊ ደህንነቷ ላይ አደጋ እንደሚያመጣ ገልጻለች። በተጨማሪም ኢትዮጵያ ከሶማሊላንድ ጋር ያደረገችውን የባህር በር ስምምነት አጥብቃ እንደምትቃወምና ይህን እንቅስቃሴ እንደምትከታተለው አስታውቃለች። በሌላ መረጃችን በትግራይ የ1501ኛው የመውሊድ በዓል በቤት ውስጥ እና በመስጊዶች ብቻ እንዲከበር ተወሰነ። በትግራይ ክልል በፌዴራል መንግስትና በህወሓት መካከል ባለው የፖለቲካ ውጥረት ምክንያት የተፈጠረውን የጸጥታ ስጋት ታሳቢ በማድረግ የ1501ኛው የመውሊድ በዓል ከአደባባይ ውጪ በሚገኝ ቦታ በምሽትና በመስጊዶች ውስጥ ብቻ እንዲከበር የትግራይ እስልምና ጉዳዮች ምክር ቤት ወስኗል። የምክር ቤቱ ዋና ጸሐፊ ሀጂ መሐመድ ሁሴን እንዳስታወቁት በዓሉ የነብዩ መሐመድን አስተምሮ ለማስቀጠል የሚከበር ሲሆን በዓሉ የሰላም የፍቅርና የአንድነት እንዲሆን መልካም ምኞታቸውን አስተላልፈዋል። ምንጭ ሚዛን አዲስ። በሌላ በኩል በህወሓትና ተባባሪዎቹ ላይ የተወሰደ የጸጥታ እርምጃና የቀረቡ ጥሪዎች የጦር መሳሪያዎች እንቅስቃሴ ህወሓት ከሌሎች አካላት ጋር በመሆን በተለያዩ ማዕከላት አስቀምጧቸው የነበሩ የጦር መሳሪያዎችን ቦታ የመቀየርና የመሸሸግ ሙከራ እያደረገ እንደሚገኝ ተገልጿል። የተወሰደ እርምጃ የደህንነት የሰላይና የቅኝት ድሮኖች እንዲሁም ከህብረተሰቡ በሚገኙ የደህንነት መረጃዎች በመታገዝ የተደራጁ ወታደራዊ አቅሞችና ቁሳቁሶችን የመምታትና የማስወገድ እርምጃ ተጠናክሮ ቀጥሏል። ዛሬም ደግሞ ድብደባ መፈጸሙ ተሰምቷል። የቀረቡ ጥሪዎች ህብረተሰቡ መረጃ የመስጠት ስራውን አጠናክሮ እንዲቀጥልና ወታደራዊ መሳሪያዎችና ስትራቴጂካዊ ቦታዎች ከሚገኙበት አካባቢ ራሱን በማራቅ አስፈላጊውን ጥንቃቄ እንዲያደርግ ተጠይቋል። በውጊያ ቀጠናዎች የሚገኙ የታጠቁ ኃይሎች ከእንቅስቃሴያቸው በመቆጠብ ወደ ሰላማዊ ህይወታቸው እንዲመለሱ ጥሪ የቀረበ ሲሆን ውጊያውን የማስቆምና የሰላም መንገድን የመከተል አስፈላጊነት ጎልቶ ተገልጿል። ውድ ቤተሰቦቻችን በአሁኑ ወቅት በምስራቅ አፍሪካ ቀጠና ላይ እየታየ ያለው ሁኔታ እጅግ አሳሳቢ ነው። በራያ ዘቦ ያለው ወታደራዊ እንቅስቃሴ፣ በኢትዮ ሱዳን ድንበር የተከሰተው የድሮን ውዝግብና የዩኤንኤስሲ ስብሰባ ሴራም እንዲሁም በካይሮ የሚሰማው ቀጥተኛ የወታደራዊ እርምጃ ዛቻ በቀጠናችን ላይ የደቀኑት ስጋት ከፍተኛ ነው። እነዚህ ክስተቶች ወዴት ያመራሉ? የኢትዮጵያ መንግስትስ ለእነዚህ ውጫዊና ውስጣዊ ጫናዎች ምን አይነት ምላሽ ይሰጣል? የሚሉትን መረጃዎች ተከታትለን ወደ እናንተ የምናደርስ ይሆናል። ይህ እውነታው ሚዲያ ነው። እውነተኛ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኑ። ለዛሬ መረጃዎቻችን ግን ያላችሁን ሐሳብና አስተያየት በኮሜንት መስጫ ሳጥኑ ላይ አስፍሩልን። በሌላ መረጃ እስክንገናኝ ድረስ ሰላም ቆዩ።